አዲስ የተጋቡ ጥንዶች የበፊት መኖሪያቸውን ይለቁና ሌላ ሰፈር ተከራይተው መኖር ይጀምራሉ። አዲሱ ቤታቸው በገቡ ማግስት ጧት ላይ ቁጭ ብለው ቁርሳቸውን በመብላት ላይ ሳሉ ሚስትየዋ በመስኮት መስታወት በኩል ውጪውን ስትመለከት አንዲት የጎረቤት ሴት ልብስ አጥባ ስታሰጣየች፣ ከዛም ፊቷን ቅጭም አድርጋ ወደ ባሏ ዘረችና ውዴ ልጅቷ ልብስ ማጠቡን አልቻለችበትም መሰለኝ ምንም ሳይጸዳ እኮ ነው እስከ ቆሻሻው ያሰጣችው አለችው። ባሏም ምንም ሳይመልስላት ፈገግ ብሎ ብቻ በዝምታ አለፈ። የጎረቤቷ ልጅ ሁሌም ዘወትር ጧጧት እየተነሳች የቤተሰቦቿን ቤት አጸዳና ልብስ አጥባ ታሰጣለች። አዲሶቹ ሙሽሮችም ለቁርስ በተቀመጡበት ቦታ ሆነው በመስኮታቸው መስታወት በኩል ይህንን የዘወትር የጎረቤታቸውን ስራ ያያሉ። ሚስትየዋም ሁሌም ያሰጣችው ልብስ ዛሬም አልጸዳም የሚለውን ትችቷን ለባሏ ተነግረዋለች። ባልየውም የይምሰል ፈገግታውን ፈገግ እያለ በዝምታ ያልፋል። አዲሱ ቤታቸው በገቡ በወራቸው ጧት ላይ እንደተለመደው ቁርሳቸውን ሲበሉ ሚስትየዋን በመደነቅና በመደሰት ወደ ባሏ ዙራ ውዴ ተመልከትማ ጎረቤታችን ዛሬ ጎብዛለች፣ ልብስ የማጠብ ልምድ አካበተች መሰለኝ፣ ዛሬ ልብሶቿን ጽድት አድርጋ ነው አጥባ ያሰጣችው አለችው በደስታ እየተፍለቀለቀች። ዛሬ ግን ባልየው ዝም አላለም። የይምሰል ፈገግታውን እያሳያት ዛሬ እኮ በሌሊት ተነስቼ የቤታችንን መስኮት መስታወቶች አጸዳሁ አላት። ለካስ ከዛሬ ሚስትየዋ በጎረቤቶቿ ላይ የምታቀርባቸው ትችት ልክ አልነበረም። በእውነቱም ጎረቤቷ የምታሰጣው ልብስ ያልጸዳ ሆኖ ሳይሆን ሚስትየዋ አሻግራ የምታይበት የመስኮታቸው መስታወት ያልጸዳ በመሆኑ ነበር ልብስ ቆሻሻ መስሎ ይታያት። እዚህ ጋር ትልቁ ቁም ነገር ምንድነው? ሌሎች ሰዎችን ስናይ የምናየው ነገር በምናይበት መነጽር ንጹህነት ይወሰናል። ስለ ሌሎች ሰዎች የባህሪም ሆነ የተግባር መቆሸሽ ከማውራታችን በፊት ያንን ነገር ያየንበት እይታ መነጽራችንን ንጹህ መሆኑን እናረጋግጥ ለማለት ያክል ነው።